الشح ነፃ መውጣትና ነጃ መውጣት ድል መጎናጸፍ የበላይነትን ማግኘት በቸርነት ነው። እንደገናም ደግሞ ጥፋትና መጥፋት ለአደጋና ለድህነትና ለችግርና ለመከራዎች የሚያጋልጠው ደግሞ ስስታምነት ነው ዋለ ስስታምነት ነው። ይህንን ስላችሁ እዚህ ጋር የማይረሳ ነገር ላስቀምጥላችሁ፣ ብዙ ጊዜ የምደጋግሙ የአረብ አገር ሴቶችን ቸር ካልሆንሽ አንቺ ስስታም ነሽ ማለት ነው በሚል ስም እጅም መዘርጋት አደብ አይደለም። እሷም ልትሰጥ አይገባም። ለምን ከተባለ ቸር ከሆነች መጀመሪያ በራሷ ላይ ቸር ትሁን፣ የራስ ይቀደማል። እሷ አላህን የሚያስቆጣ አህዋል ላይ ነው ያለችው፣ ሸሪያን ካልፋ ነው ያለችው። ሰርታ ራሷን የወጣችበትን አላማ አጠናቃ መሄድ ነው ያለባት እንጂ አንዴ የቲም ላብላ፣ አንዴ ምስኪን እንትን ልበል፣ አንዴ እንደዛ ልሂድ፣ አንዴ በዚህ ጎን አላህን የሚያስቆጣ ላይ ነው ያለችው፣ በዚህ ጎን ደግሞ ቸር ካልሆንኩ ትላለች። ስለዚህ እሳትና ቤንዚምን ጎን ለጎን ይዞ መሄድ ነው የሚሆነው። አይሆንም፣ አይደለም። መጀመሪያ ራስህን አድን ያለው አላህ። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ነው ያለው። መጀመሪያ ራስሽን አድኒ ነው ያለው። አየሽው አይደለ? አያችሁት? እዚህ ጋር አላህ ያለው መጀመሪያ ራስን አድን ነው። እዛ አንድን ምክርና አንድን ትምህርት ስንወስድ አንዱን ጥሎ አንዱን አንጠልጥሎ አይቻልም። በተቻለ ያክል ሁሉን አገናኝተን ነው መሄድ ያለብን። አንዳንዶች በመምህር ስም ሲያስተምሩ ቃል ያስገቧቸዋል። ባለፈው ስጠየቅ ነበረ እዙ ራሱ ስጦታ መስጠት እያሉ ነበረ። የተለያዩ ስጦታዎችን ካልሰጠን ይላሉ። ከሚገርማችሁ አይፎን ወይም ደግሞ ረቀቅ ያሉ ሰዓቶችን፣ ረቀቅ ያሉ ቀለበቶችን፣ ረቀቅ ያሉ ሁኔታዎችን ብቻ ጉዳዮችን ካልሰጠን እያሉ እህቶች ትንሽ ዳዋ የሚያደርግ ሰው ሲያገኙ እነሱ በመቶ አይገመትም። እዚህ ጋር ሐቂቃውን ዛሂሩ ስለምናየው በቃ መልካም ነው እናበረታታው በሚል ስም ሄደው ያንን ነገር ያደርጋሉ። ከዛ ስጦታ ልልክ ነው እንደዚህ ላድርግ ነው ብሎ በውስጥ ያደርጋሉ። ትክክል አይደለም። አበደን ትክክል አይደለም። መልካም ሰው ከሆነ ያ ሰው ሊቀበላት አይገባም። እሷም በግ መሆን የለባትም፣ ሞኝ መሆን የለባትም። ልብ በሉ እዚህ ጋር መስጊድ ውጭ ላይ መስገድ ይፈቀዳል። ቁርአን ያለው ይቀራበት። የቲም ማብላት ሀብታም አለ ያብላ። ከየቲም ከምስኪን ከደሃ ከችግርተኛ ኢትዮጵያ ውስጥ ካለው ጥግ የደረሰ ችግርተኛ አረብ ሀገር ላይ አለሁ ብላ 2000፣ 2500፣ 3000 ድረስ ደሞዝ የምታገኘዋ ከዛ የበለጠ ችግርተኛና ደሃ ናት። ረዲቱም ማ ደኸል ማ አርዳኩም አነ ማ ደኸል አያገባኝም። ነገር ግን ይሄ ያለው ሐቂቃ ይሄ ነው። ሽእቱም አማ ቤቱ ርዳኩም ሆነ ሰኸጥኩም አያገባኝም። መውደዳቸው ሆነ መጥላታቸው አይመለከተኝም። ግን ያለው ሐቂቃ ይሄ ነው። ያለው ሐቂቃ ይሄ ነው። ለምን ከተባለ እሷ አላህ በከለከለው አህዋል ላይ ነው ያለችው። አጅነቢ ቤት ስትሄድ የምንኖርበትን ለእናንተ አልነግርም። እንዴት እንደምትኖር አቀልሽ ያ ምስኪን ያ ችግርተኛ ያ ደሃ ችግሩና ድህነቱና ምስኪንነቱ የቲምነቱ እንጂ ሌላ ችግር የለበትም። አንቺ ያለ ማህረም አጅነቢ ቤት ትሰሪያለሽ። ከማህረም ከዛ ስራ ቦታም ወደ ኢጃዛ ብትሄጂ እንደ አህዋልሽ ነው ያለሽ። የምትኖሪበት፣ የምትውይበት፣ የምትሰሪው አለባበስሽ፣ አካሄድሽ፣ ሁለ ነገርሽ ከሸሪያ ጋር የሚጋጭ ነው። ውሸት ነው ያለ ፈልየተፈضል ሊአነና ዓይሺን ፊሃ ከ10 ሰና ስንት 10 ምናምን ዓመት የኖርብን ያለ ነው። እስኪ ማናት ሂጃቧን ሂጃብ አልኩኝ እንዴ ጅልባብ ፊት መሸፈኑን ተውት። ጅልባብ አረ ጅልባቡንም ተውት። ፊቷ እየታየ እጇም እንኳን እየታየ ሰፋ ያለ ፈድፋድ የሆነ ወፍራም ልብስ የምትለብስ ስራ ላይ ማናት? ቅርጿን የማያሳይ ሰፊ እንደ ጅልባብ ያለን የምትለብሳለች ስራ ላይ አትለብሽም። የምትለብሽው በቤት ውስጥ ሴቶች የአረብ ሴቶች የሚለብሱን ነው የምንለብሽው። ውጭ ላይ የሚለብሱን ትለብሻለሽ። አጅነቢ ፊት ሴቶች የሚለብሱትን አረቦች ትለብሻለሽ? አትለብሽም። እዛ ጋር ችግር አለ ማለት ነው። የአላህ ህግ ተጥሷል ማለት ነው። ያ አዩሃ ነቢዩ ቁል ሊአዝዋጂከ ወበናቲከ ወኒሳኢ ልሙእሚኒን
يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين الله يسكمتو عائشة رضي الله عنها ينقص ሲወርድ ሴቶች ልብስን ቀዳደው እንደተሸፋፈኑ ተናገረችበት። አብዱላህ ኢብኑ አባስ ጋቢ ወይም አንሶላ እንደተከናንቦ አሳይቷል። ስትሰሪ እህቴ እንደው በአላህ ስም እንደው እንዴት ነው የምንለብሽው? እንደዚህ አይነት ልብስ አይደለም የምንለብሽው። ይሄን ያክል የሚሰፋ ስታጎነብሺ፣ ስትሄጂ፣ ስትቆሚ ሰውነትሽን ሙሉ ቅርጽ የሚያሳይ አይደለም። የወገብሽን መጠን፣ ከኋላ መቀመጫሽን መጠን፣ የደረትሽን መጠን፣ የትከሻሽን መጠን አይደለም። አለይሰ ሀዳ ሐራም? ይሄ ሐራም አይደለም? ናም ሐራም بالاتفاق بلا شك ولا نزاع። ታዲያ በዚህ አህዋል ላይ ሆነሽ ነው መስጊድ ልገንባ። መስጊድ ሰው ውጭ ላይ ይሰግዳል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ጁዒለት ሊየ አልአርዱ መስጂደን ወጠሁራ አዕለም ወአዕለም ዒልመን የቂነን አነ ሃዛ ልከላም አው ከላሚ ዩግዲብ አክተር እናስ። አብዛኛ ሰዎችን ያስቆጣል። በተለይ መን የደዒ ጀምዕያት ወኹጠባ ኢላ አኺሪ ግሩፖችን ከፍተው የመስጊድ እንደዚህ ቁርአን እንደዚህ የሚሉ ሰዎችን ወላሂ ያስቆጣል። እስከ ህይወቴን ወይም ደግሞ እኔን እናጠፋለን እስከ ማለትና እኔ ላይ እስከ መዘንዘር ደርሰዋል። በዚህ ጉዳይ ላይ ይህንን መውቂፍ ማለት ነው በሻኩሽ ወይም ደግሞ በቢስማር ማምቻ ታውቃላችሁ አይደል? በጥርሱ አናቴን ከፍሎ ህይወትን ለማሰናበት ማለት ነው። ምንም አድርጌ አይደለም። እነማ ሴት ልጅ እንዲህ ነው አንተ ሰርተህ ብላ ላ በማስተማርም በለው ላ በምንም በለው ላ በመስጊድም በለው ነቢያችን ጁዒለት ሊአርዱ መስጂደን ወጠሁራ ብለዋል። መስጂድ ምድር እንዳለ መስጂድ ትደርጋልኛለች ብለው ስገደ ውጭ ላይ ቁርአን መቼ ነው የሚታየው? በረመዳን አንድ ጊዜ አቧራ እያራገፍክ የምትቀራውን ነው። ሀብታሞች የሉም ይደረግ ሲባል ብዙ ጉዳዮች እና ዋናው መስአላ ቸርነት ሲባል በዚህ አላህ الذين ينفقون في السراء والضراء والكاظمين الغيظ والعافين عن الناس والله يحب المحسنين ብሏል። አዎ ብሏል። ولكن هل أنت بما أمرك الله ጥያቄ። ሁለተኛ ጥያቄ ደግሞ በተለይ ኡስታዞች ስም ያዙ ሀታ መሻይኽ ይሁኑ ምን አገባኝ ወላሂ ምድር ላይ ያለ ዓሊም የተባለ ሰው ቢናገርበት ማይህመን ያ አነ በለግት እኔ ማቀውን አድርሻለሁ በቀራኋት ልክ የፈለገ ይቀበል የፈለገ ይቀበል። اللهم اني بلغت اللهم فشهد አላህ ምስክራችን። ማንም ሰው ችግር የለም ቢል አያገባኝም መረጃ እያስቀመጥኩ ስለሆነ። ነገር ግን ምን ያደርጋሉ? ሴትን ልጅ ወይም ገንዘቧን በተለያየ መንገድ ይጠቀሙበታል፣ ይጫወቱበታል። ከኋላ ግን ሞኝ ጨምላቃ የአረብ ለአረብ መቀመጫ ስለምትሮጥ አረብ እንደዚህ የሚያደርጋት አረብ እንደዚህ የሚላት ይላሉ። ወላሂ ይላሉ። አብዛኛው ይህንን መውቅፍ ይዛል በእውነታው ማለት ነው። እንደገና ሌላ ተጨማሪ አለ። ከዛ ሀገር ወደ ሀገር ስትገቢ ወላጆችሽ አንዳንድ የተከበሩ ኡስታዞቻችን ተናግሯል ይሄን ነገር። እናት አባትሽ እንኳን እኔ ባይኔ ያየሁትን ነግራቸዋለሁ። ከዛ ሀገር የገባ ዲካም ፊት ነግራቸዋለሁ። በተለይ ብዙ አለ፣ ግን አንዷን ብቻ ልንገራቸው። ከዛ ሀገር 10 ጣቷ ላይ ወርቅ ለብሳለች። እግር ጣቷ ላይ ሳይቀር ወርቅ ገዝታለች። አንገትን ተውት፣ ጆሮ ወደ 3 ቦታ 4 ቦታ በስታለች። ወደ ሀገር ገብታ ያንን ስትሸጥ አንዱ ስትል መጨረሻ የሚበላ ወይም ደግሞ የሚታገዝ ጉዳይ የተወሰኑ የሴት ልትለብስ የምትገባው ጌጥ ብቻ ያን እጅ ላይ 2 ቀለበት ጆሮ ላይ አንድ አንገት ላይ አንድ ብቻ ሲቀርና ያንን ደግሞ አልሸጥ የሚል ነገር ሲመጣ ከወላጅ እናት በኩል ትዕዛዝ ጥሪ ቀረበ። ያጣየ ወንዝ ታውቁታላችሁ ያስባለሁ። ከዛ ወንዝ ውሃ እንደዛ አምጪ ምናምን የሚባል ሲባል ስትጠራ አልሰማችም። እየሰማው ነበር፣ እኔ በጆሮ እየሰማው ነበር፣ እዛ ቦታ ነበር። ይሄን ጊዜ የአረብ እንትን ቢሆን እንትንሽን እንዲያርገሽ እንትን ታረጊ ነበረ የሚል ከእናት ዘግናኝ የሆነ ቃል ወጣ። ያቺ ልጅ በዛ ሰዓት ከወጣች አልተመለሰችም፣ ወደዚህ መጣች። ወላጅ እናት ለምን ያ ወርቋ ተሽጦ እስኪያልቅ ብር እንደሌላት እስኪታወቅ ድረስ